ኪያኪ ሰናይተ ዘፈጠረ ብለው አባቶቻችን እንጀራ የበሉባትን የተማርንባትን እናታችንን የሚሳደብ ትውልድ ባለጌ ትውልድ ተነሳ። ሃይማኖት ይቅር ለእንጀራ እንኳ ብሎ ሰው ዲሲፕሊን የለው። ለእንጀራ ሰው ዘበኛ የሚሆን ለምንድን ነው? ለእንጀራ። እና ግራው ገብቶናል። በእውነቱ መጠንከር አለብን። አው ቁስሉን ውት እንጂ እንዴ ሌላ ምን ይሰበካል? እንዳው እንዳልቆስል እያልክ እየሸሸህ ምን ትሆናለህ? መጨረሻ እኮ ሞት ነው። ቁስሉን ይዞ እኮ ነው። ደስ አላቸው እኮ ነው ያለ። አዎ ደስ ሊለን ይገባል። መከራ ለቤተ ክርስቲያን ምን ቁም ነገር አለ? ያ ካልሆነ ትንሣኤ እኮ የለም። ካልሞቱ ትንሣኤ የለም። ሰው በተነሳው ዝም ብለን ትንሣኤ ብንል እንዴ አን ወበከመ ፈንወኒ አብ ከመ ዋነፌን ወክሙ ነው ያለ። እኔን ሙት ተሰቀል እንዳለ በሉ እናንተ ሙቱ ተሰቀሉ አለ። ታዲያ ሌላ ምን ይምጣ? እግዚአብሔር የመጣበት ለዚህ ነው።